ምን አለ መሰላችሁ የኔና የቅመሜ ሰላም የኔና የቅመሜ ሰላም ቂጣችሁ የሚያቃጥላችኋላችሁ እንደ በርበሬ ረረም ያደርጋችኋላችሁ እና ከስር ከሚያቃጥላችሁ ከላይ ለነገሩ ከላይም ከታችም ተቃጥላችሁ አይመጣውም። ማርያም የምሬ ነውና እኔ እንዴት ብዬ ፈጣሪ የሾመውን ማንም አያወርድም። አይ ጉዴ ፈጣሪ የሾመውን ማንም መቤቴ ማንም እኔ ብዙ ቦታ ናየን ይደርሰኛል እኮ ማለት ጥሩ እኔ ማርያም መቤቴ ምስክሬ ናት። በህይወታችን ሰው መጡ ለማንም ሰው ክፉ ሆነን አናውቅም። ግን የሆነ ጥሩ ያደረጋችሁለት ሰው እናንተን ለመጣ የሚጥር በጣም ብዙ አለ፣ በጣም ብዙ መቤቴ። አንድም ቀን ምንም መቤቴ ምንም ደርሶብን አያውቅም። እውነት ልባችንን ስለሚያውቀው ፈጣሪ አንድም ቀን ማንንም ሰው በክፋት አውርተን አናውቅም። ማንንም ሰው በምን እንዴት መቤቴ በሪስፔክት ሰጥተን እንደምናወራ ምንም የተለየ ነገር የለውም። እኛም ሰው ነን፣ ሌላውም ሰው ነው ማለት ስንገናኝ እንኳን ማንም ሰው ላይ እጃም አንሰራም። ይህ ዓለም እኛም የሚያውቀን ሰው መጠየቅ ትችላላችሁ ማርያም እና እኔም ቅመሜም እመቤቴም ይህ ሁሉ በእኛ የምትናደዱ ሰዎች እኮ እቺ ናችሁ። ታያችኋለች ማርያም እቺ ናችሁ።